ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮች እናልፋለን። አብራችሁን ቆዩ። 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከልክለዋል። ሪፖርተር ጋዜጣ በትላንትና እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር በመዝገባቸው መዘገቡ መነጋገሪያ ሆኗል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክለዋል። ጋዜጠኞቹ መግቢያ በር ላይ መገኘት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርት ተመልክቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አረብ እንደዘገበለት ለአዲስ ሚዲያ ማለዳ ጥሪ ቀርቦ ነበር። ነገር ግን ዛሬ ሰኞ ክልከላ ተጥሏል። ይህ ውሳኔ የቋሚ ኮሚቴው ስለሆነም ለጋዜጠኞቹ ተናግራቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም ብለዋል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው ዳም ይሆናል ሲል አስጠንቅቋል። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተል ነው መሆኑን ገልጾ የፕሪቶሪያ ሰላም ስምምነት አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳስቧል። በአዲስ አበባ የሚገኙ የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለው ሁኔታ በተመለከተ ማሳሰቢያ የሰጠው አርብ ሚያዝያ 23 2018 ዓ.ም ባወጣው አጭር መግለጫ መሆኑም ይታወሳል። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያ ሰላም ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታም ብለዋል። የአውሮፓ ህብረት ሐሙስ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠይቋል። የአውሮፓ ህብረት ዩናይትድ ኪንግደም መግለጫዎችን ያወጡት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከ6 ዓመት በፊት ክልሉን በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሜ እንዲያገረሽ ካደረገ በኋላ ነው። ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያን ሰላም ስምምነት አፍርሷል በማለትም ከሷል። የሌተናል ጀነራል ታደሰ ቆይታ ጊዜ የተራዘመበት መንገድ ህጋዊ መሆን በወቅቱ የገለጸው የፌዴራል መንግስቱ እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁን የዕለታዊ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ቸር ወሬ ያሰማን ብለናል።